የተሾመ የኢፌዴሪ ፕሬዝዳንት ህብረት ሰላም እንደዚህ አይነት ክብር ለጀነራሎች ሰጥቶ የሚተኩ ሰዎች ያገለግሉትን የሚያከብሩበት ዕለት ነው። ጀነራል ሳሞራ የኑስ ከተነገረላቸው ገድል ውጪ ያልተነገረላቸው ብዙ ጀግንነት የፈጸሙ መከላከያ ብሔር የለውም፣ መከላከያ ዘር የለውም። ለአንድ ሀገር ለአንድ ባንዲራ በጋራ የምንሞት መሆናችንን አውቀን በልዩ የፍቅር ስሜት የሚወጡትን እያከበርን የምንሸኝ ያለን የትናንትናውን የምናስታውስ የአንድ ሀገር ወታደሮች መሆናችን እንድናስብ እንደዚህ አይነት መልካም ፕሮግራም ክቡር ፕሬዝዳንቱ ስላዘጋጁ፣ ሁላችን ስለሰበሰቡ፣ ሽልማቱን ስላዘጋጁ በእኔና በኢፌዴሪ መንግስት ስም ላመሰግን እወዳለሁ። ቀሪውን ጊዜ በሚኖረን ፕሮግራም የምንወያይ ሆኖ ጀነራል ሳሞራ ለዚህ ክብር ሀገራዊ ክብር ስላበቃዎት እንኳን ደስ ያለዎት ልል እፈልጋለሁ። ከ40 ዓመታት በላይ ከተዋጊነትና አዋጊነት እስከ ጦር ኃይሎች ኤታማዦር ሹም ድረስ አገራቸውም በትጋትና በታታሪነት ላገለገሉት ጀነራል ሳሞራ ዩኑስ እጅግ ከፍተኛ የኒሻን ሽልማት ለማበርከትና መልእክት ለማስተላለፍ በመቻሌ የተሰማኝን ወደር የለሽ ደስታ በራሴና በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ስም ለመግለጽ እፈልጋለሁ። ደከመኝ ሰለቸኝ ሳይሉ ሕገ መንግስቱን መሰረት በማድረግ የኢትዮጵያን መከላከያ ሰራዊት በአዲስ መልክ በማደራጀት ሂደት ውስጥ ለነበረዎት የጎላ ድርሻና የተጣለቦትን ህዝባዊ አደራ በቁርጠኝነትና በኃላፊነት መንፈስ ለመወጣት ላደረጉት ከፍተኛ አስተዋጽኦ ምስጋናዬን አቀርባለሁ። በመጀመሪያ ለተሰጠኝ ሽልማትና ክብር ምስጋናዬን ያቀረብኩ፣ ሽልማቱ ለሕገ መንግስታዊ ስርዓቱና ለሕዝቡ ብቻ የሚያገለግል መሆኑ በተግባር ላሳየ ለመላው የፌዴራል መከላከያ ሰራዊትና አመራር አባላት የመንግስትና የሕዝብ እውቅና ነው። ስለሆነም ለእውቅናው እጅግ የላቀ ምስጋናዬን አቀርባለሁ። የመከላከያ ኃይላችን ከህዝብ ተነጥሎ የማይኖር ከመላው የኢትዮጵያ ህዝቦች አብራክ የወጣ የህዝቦች ክብርና ባህል የሚያውቅ የህዝቦች ጥቅም የሚያስቀድም ሀገራችንን ኢትዮጵያ የተረጋጋ ሰላም እንዲኖራት የህዝቦች ሉዓላዊነት ከማንኛውም ጥቃት የሚከላከልና መስዋዕት እየሆነ ያለና ለዚህ ተልእኮ መስዋዕት መሆን ክብር ነው ብሎ የሚያምን ነው። የዚህ ሰራዊት አባል በመሆን ለሕገ መንግስታዊ ስርዓቱና ለኢትዮጵያ ህዝቦች ማገልገል ክብር ነው። ለተሰጠኝ ሽልማትና ክብር ደግሜ የላቀ ምስጋናዬን እያቀረብኩ ክብር ለሰላም ለፍትህና ለማህበራዊ ብልጽግና ለተሰዉ ሰማዕታት፣ ሰላም ፍቅርና ልማት ለመላው ኢትዮጵያ ህዝቦች አመሰግናለሁ።